ትዳርን በጣም የሚያጣፍጠው ሽንፈት ነው። በጣም በሚገርም ሁኔታ በቃ በትዳር ውስጥ የተሸነፉ ትዳሮች ትዳራቸው ቀጥሎ ማለት ነው። በትዳር ውስጥ ለምሳሌ ወንዶች ለምሳሌ ስልክ ተደወለል ብዙ ጊዜ ወንዶች በዚህ ችግር ያለበት ስልክ ባለማንሳት ወንዶች ናቸው በአለም ደረጃ እነዚህ ጥናቶች ናቸው። ስልክ አታነሳም ባሎቻችሁ ወይም ወንዶቻችሁ ስልክ ያላነሱ ጊዜ ዶንት ቴክ ኢት ኔጌቲቭ ኢነርጂ አልተመቸው ስብሰባ ላይ ነው እየነዳ ነው ምን ሆኖብኝ ነው ካለች ትዳሯ ይቀጥላል። አንተ ምን ሆነ ነው ድሮ ምን ስደውል ስልክ አታነሳም ምን እያረክ ነው ኦሬዲ እዛው ድራማው ተሰራ። ከዛ ስትመጣ ምንድነው ትኩስ ነገር ይገጥማል ማለት ትኩስ ድንች ነው መታቀብል ያኔ እንዴት እንደምትወጣው አንተ ነው የምታውቀው። ኦሬዲ ወይ ደክሞ የኡነ ሰራ ላይ ሆነ አላየኸው ይሆናል። ትዳር ውስጥ ተለቆ ከባዱ ነገር እምነት ነው። ምክንያቱም ምድር ላይ ካሉ ሴቶች ሁሉ ተመርጣ ያንተ ሚስት የሆነችው ያንተ ሆነች የኔ የሆነችው የኔ ናት። ከዚህ በላይ ለሴት ልጅ የሚሰጥ ስጦታ የለም። ለወንድ ልጅም ምድር ላይ ካለው ወንዶች ሁሉ መርጠሽ እስካገባሽ ድረስ ከዚህ የበለጠ ስጦታ የሰው ልጅ ምድር ላይ የሚሰጣጣው ነገር የለም። ይሄን የሚያክል ስጦታ ከሰጠ ወደ ውድድር ዓለም ለምን ትገባለህ?